ቲክቶክ ላይ የሚያይ ሰው 3 ደቂቃ 4 ደቂቃ ያለውን ቪዲዮ 2 ሰከንድ 3 ሰከንድ አይቶ ወደ ሌላው ይሄዳል። ለተኛት አይችልም። ዩቲዩብ ላይ አማራጮች አሉ። አንዱን ትምህርት መጨረስ አይችልም። 30ውን ትምህርት ግን ይለካክፈዋል። አባቶቻችን እንዲህ ያሉ 50 ዳቦ ከመላስ አንዱን መጉረስ ይሉ ስልቾችን ሆናል። ይሄ አይምሮአችንን ያጣን እንድንሆን ኮንሰንትሬሽን ሉዝ እናረጋለን። ትኩረት የሚባል ነገር ያወራን አንደማመጥ። ባል የሚስቱን ፈቃድ አይከተልም፣ አያጠናው። ሚስት የባሏን ፍላጎት አታጠናው። ሌላው ቀርቶ የልጆቻችንን ስሜት አናጠናው። ምን ተምረው እንደመጡ አንጠይቅ። ልጆቹ ከውጭ እንደመጡ ስልካችንን ይቀበሉናል፣ ጌም ይጫወታሉ፣ አናያቸው። የወላጅና የልጅ ፍቅር እየቀዘቀዘ ወንድምና እህት ያወሩ፣ ቤተሰብ አይወያይ፣ ባልንጀሮች የጠለቀ ውይይት የላቸው። ስልኮቻቸውን ዘግተው ባነበቡት መጽሐፍ ዙሪያ አይነጋገሩም። ለምን? መጽሐፍ አላነበቡ፣ ምክንያቱም ስልካቸው ላይ ነበሩ። እናንተ በዚህ ሰዓት ጤነኞች ናቸው። በጣም ብዙ ነገር አሸንፋችሁ ነው የመጣችሁት። 5 ደቂቃ ከስልኩ መለየት የማይችል ሰው አለ። ለ5 ደቂቃ ሱሰኛ የሆነ ሰው ታውቃላችሁ። በዚህ ዓለም አሁን በሚጠናው ጥናት አንድ ሰው ፌስቡክ፣ ሌሎችን ማህበራዊ ሚዲያዎችን እያየ በ24 ሰዓት ውስጥ 2 ሰዓት ያባክናል። በትንሹ በአቨሬጅ በአማካይ 2 ሰዓት ያባክናል። ይሄ 2 ሰዓት በወር ውስጥ ቢሰበሰብ 2 ሲባዛ በ30 60 ሰዓት ያባክናል። 60 ሰዓት ማለት ሲካፈል ለ30 ብታረጉት ይሄ 2 ቀን ተኩል አጠቃላይ ወደ ለ24 ብታካፍሉ 60 ሰዓት ለ24 ብታካፍሉት 2 ቀን ተኩል አንድ ሰው በወር ውስጥ ስልክ ላይ ያጠፋል። 2 ቀን ተኩል በአመት ቢሰላ ኦልሞስት 5 ቀን በአንድ አመት ውስጥ ማሳይ የስልኩ ላይ ያጠፋል። በእድሜ ቢሰላ በ60 አመት ውስጥ የ5 አመት ኪሳራ ይገጥም። 60 አመት ስልክ ቢጠቀም ተብሎ ቢታሰብ በዚህ ሰዓት ቢሰላ 5 አመት ከ60 አመት ይሄ ሰው 60 አመት ቢኖር የኖረው 55 አመት ነው በትክክል የኖረው። 5 አመቱ ስልኩ ላይ የባከነ 5 አመቱ ንስሐ የተገባበት አመት አይደለም። 5 አመቱ ወንጌል የተሰማበት አመት አይደለም። 5 አመቱ የተቆረበበት አመት አይደለም። አያችሁ እንዴት እየከሰርን እንደሆነ። ይሄ የሆነበት ምክንያት ምንድነው? አካላችን የክርስቶስ እንደሆነ ባለማሰብ አካላችንን ከክርስቶስ አርቀነዋል። እነዚህ ናቸው ዝሙት ተብሎ የሚጠሩ። ቅዱስ ጳውሎስ ይቀጥልና እንዲህ ይላል፣ ስጋችሁ የክርስቶስ ብልቶች እንደሆኑ አታውቁምን ይልና እንግዲህ የክርስቶስን ብልቶች ወስጄ የጋለሞታ ብልቶች ላድርጋቸውን ብሎ ይጠይቃል። አይገባም። አካሎቻችን የክርስቶስ ከሆኑ